በቲክቶክ ላይ ፌመስ ለመሆንና ቪዲዮአችሁን ቫይራል ለማድረግ በመጀመሪያ የሆነ የምትሰሩት ኮንተንት ያስፈልጋችኋል። ስለዚህ እኔ ኮንተንቱን ልስጣችሁ፣ እናንተ ደግሞ የተመቻችሁን መርጣችሁ ጀምሩበት። አንደኛ ቢዩቲ፣ በአጭሩ በተፈጥሮ የሚሆን ሰው ሰራሽ ማቴሪያሎች ስለ ውበት አጠባበቅ ያላችሁን ኤክስፒሪየንስ ማጋራትና ምክር መስጠት መጀመር። ሁለተኛ ወርክአውት አይዲያስ፣ በቀላሉ ሰዎች በቤታቸውም ሆነ በጂም ሊሰሩት የሚችሉትን ኤክሰርሳይሶች ፕራክቲስ እያደረጋችሁ ማሳየት። ሶስተኛ ፉድ፣ የተለያዩ ምግቦችን እየሰራችሁ ማሳየት። ሌላኛው ደግሞ ፉድ ሪቪው ማድረግ። አራተኛ ዳንስ፣ ይሄ ደግሞ ዳንስን በቋሚነት መስራትንና ኢቭን ለተከታዮቻችሁም ጭምር ቻሌንጆችን ማዘጋጀትንም ያካትታል። አምስተኛ ቻሌንጅ፣ በስፖርተኞች፣ በዳንሰኞች፣ በሙዚቀኞች የሚዘጋጁና እንደዚሁም ደግሞ አዳዲስ የሚመጡ ማንኛውም ትሬንዶችን መቀበልና መሳተፍ። ስድስተኛ ስኪት፣ አጫጭር የሆኑና ሰዎችን የሚያዝናኑ ድራማቲካል ቪዲዮዎችን መስራት። ሰባተኛ ፋሽን፣ ስለ ብራንድ ልብስና ጫማዎች ቪዲዮ ከመስራት አንስቶ እየለበሳችሁ ማሳየት፣ እንደዚሁም ደግሞ አብዛኞቻችሁ እንደምታውቁት። ስምንተኛ ቱቶሪያል፣ ከፎቶና ቪዲዮ ኤዲቲንግ አንስቶ ማንኛውም ያላችሁን ችሎታ ለሰዎች ሼር ማድረግ። ዘጠነኛ ኢንስፓይሬሽን፣ የሰዎችን ህይወት ለመለወጥ የሚያስችሉ ምክሮችንና ተሞክሮችን ሼር ማድረግ። አስረኛ ኒውስ፣ አዳዲስና ወቅታዊ መረጃዎችን ለሰዎች በየጊዜው ማጋራት። 11ኛ ኩዌሽን ኤንድ አንሰር፣ የተመረጡ ጥያቄዎችን ካዘጋጃችሁ በኋላ በመንገድም ሆነ በማንኛውም ቦታዎች ለምታገኟቸው ሰዎች እያቀረባችሁ ቪዲዮ መስራት መጀመር። 12ኛ ፕራንክ፣ የሰዎችን ፕራይቬሲ በማይነካ መልኩ አዳዲስ አይዲያዎችን እየፈጠራችሁ ሰዎችን ፕራንክ ማድረግ ማለት ነው። 13ኛ ሚም ወይም ደግሞ ፓሮዲ፣ ይሄ ማለት የሆነ ኦሪጂናል ኮንተንት ከወሰዳችሁ በኋላ የራሳችሁን ቫልዩ አድ በማድረግ ወደ ቀልድ መቀየር ማለት ነው። 14ኛ ዱኢት እና ስቲች፣ ይህም በሶሻል ሚዲያ ላይ የሚለቀቁ ቪዲዮዎች ላይ ያላችሁን ማንኛውም ሐሳብና አስተያየት እንደዚሁም ደግሞ ስሜቶቻችሁን እየገለጻችሁ ቪዲዮ መስራት። 15ኛ ስፖርት፣ ይህም ከስፖርት ዜናዎች አንስቶ ለምትወዱት ክለብ አክቲቪስት እስከ መሆንና ማንኛውም ከስፖርት